የኢራን አምስቱ አደገኛ የበቀል በትሮች ታወቁ። ቴሄራን ተዘጋጅታበታለች። ዶናልድ ትራምፕ ሀገራቸው በኢራን ጉዳይ ጣልቃ ልትገባ እንደምትችል ደጋግመው ሲናገሩ መቆየታቸው የሚታወቅ ነው። አወዛጋቢው ፕሬዝዳንት በተደጋጋሚ ጊዜ ዋሽንግተን የሁነኛ ወዳጇን እስራኤል ተቀላቅላ በቴሄራን ላይ ጥቃት ልትሰነዝር እንደምትችልም ሲናገሩ ሰንብተዋል። ዋሽንግተን በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስና ጆርዳን ያላትን ሰራዊት ጨምሮ ነውጥ በማያጣው የመካከለኛው ምስራቅ የሚገኘውን 40,000 ጦር ሰራዊት ለነገሮች ዝግጁ ሆኖ እንዲጠባበቅ ማዘዟንም መረጃዎች ያመለክታሉ። ትራምፕ ለጊዜውም ቢሆን ዘግየት እንዲል የወሰኑለትን እርምጃ ተግባራዊ እንዲሆን ከመወሰናቸው ቀደም ብሎ እነዚህን የቴህራን የአጸፋ ጥቃት አማራጮች ከግምት እንዲያስገቡ ምዕራባውያን ወታደራዊ ጠበብቶች በከፍተኛ ደረጃ እያሳሰቡ ናቸው። የመጀመሪያው አሜሪካ በጥቃቱ ከተሳተፈች ከኢራን ዘንድ ሊገጥማት የሚችለው የሚሳኤል ያውም ደግሞ የባሊስቲክ ሚሳኤል ጥቃት ነው። ቴህራን ሰሞነኛውን የእስራኤል ጥቃት ተከትሎ በቴል አቪቭ የተለያዩ ከተሞችና አካባቢዎች ያስወነጨፈችው የሚሳኤል ማዕበል ለአሜሪካ ትልቅ ማሳሰቢያ ሊሆናት የሚችል ነው። የአሜሪካ የስለላ መስሪያ ቤት ሰዎችም ከኢራን በኩል በመካከለኛው ምስራቅ የአሜሪካ የጦር ሰፈሮች ላይ ጥቃት ሊሰነዘር እንደሚችል በተለያየ መንገድ ስጋታቸውን መግለጽ ከጀመሩ ቀናት ተቆጥረዋል። አሜሪካ በመካከለኛው ምስራቅና በዛ ዙሪያ ባለው ቀጠና ከ20 የማያንሱ የጦር ሰፈሮች ያሏት ሀገር ናት። ከእነዚህ ውስጥ አብዛኞቹ ሲጅል-2 በሚሰኙና 2000 ኪሎ ሜትር በሚሸፍኑት ባሊስቲክ ሚሳይሎች የጥቃት ኢላማ ውስጥ ናቸው። በዚህ የጥቃት ዝርዝር ውስጥ በኢራቅና ሶሪያ የሚገኙ የአሜሪካ የጦር ሰፈሮች ቀዳሚ ኢላማ የሚሆኑበት እድል አለ። ከዛም የቴህራን ሚሳይሎች ፊታቸውን በአረብ ሀገራት ወዳሉ ሌሎች የጦር ሰፈሮች ያዞራሉ ተብሎ ይገመታል። በእርግጥ የዘንድሮ ጥቃት ጀነራል ቃሲም ሱሌማኒን ግድያ ተከትሎ በ2020 በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ከተፈጸመው ጥቃት አንጻር ግን ዘንድሮ ነገሮች ብዙ መዘዝ ሊያስከትሉ መቻላቸው ይጠበቃል። ከዛ በተጨማሪም ዋሽንግተን ወደ መካከለኛው ምስራቅ ያንቀሳቀሰቻቸው 2 ግዙፍ የአውሮፕላን ተሸካሚ መርከቦች የኢራን የአጸፋ ጥቃት ኢላማ መሆናቸው አይቀሬ እንደሆነ የሚናገሩ አሉ። ቀስ በቀስ ወደ መካከለኛው ምስራቅ እንዲዘዋወሩም ተደርጓል። በኢራቅ ያሉ የአሜሪካ የጦር ሰፈሮች በፓትሪዮት የአየር መከላከያ ስርዓት እየተጠበቁ መሆናቸውም ታውቋል። ከዛ ውጪም ባለፉት ወራት በደቡብ ኮሪያ ያሉ ፓትሪዮት ሚሳኤል ማክሸፊያዎች ባህሬን ወዳለው የአየር መከላከያ መጥተው እንዲተከሉ የአሜሪካ ወታደራዊ አዛዦች ማዘዛቸውን ዘገባዎች አመልክተዋል። በእርግጥ ኢራን በብዙ ቁጥር ባሊስቲክ ሚሳኤሎችን የምታስወነጭፍ ከሆነ በእስራኤል እንደታየው የመከላከያ ስርዓቶቹን በማደናገር ጉዳት ማስከተሉ አይቀር ይሆናል። ነገር ግን በሰሞነኛው ወደ እስራኤል በተሰነዘረ ጥቃት የተነሳ የእስራኤል የሚሳኤል አቅም ተዳክሟል ተብሎ መታመኑ በአካባቢው ላለ የአሜሪካ ጦር ስምሪት የራስ መተማመኑ ከፍ እንደሚያደርግለት ተገምቷል። ባለፉት ቀናት ኢራን በመቶዎች የሚቆጠሩ ሚሳኤሎችን ስታስወነጭፍ መሰንበቷ የሚሳኤል አቅሟን በተወሰነ ደረጃ ማዳከሙ እርግጥ እንደሆነም ብዙዎች እየተናገሩ ይገኛል። በመጀመሪያ ጊዜያት በመቶዎች ቁጥር ይወነጨፍ የነበረው የኢራን ሚሳኤል አሁን ላይ በተወሰነ ቁጥር የሚወነጨፍበት ደረጃ መድረሱም ለእውነቱ አስረጂ ተደርጎ የሚቀርብ ነው። እስራኤል በሰሞነኛው ጥቃት የአቅርቦት መስመሮችን ሆነ ብላ ማጥቃቷ በኢራን የሚሳኤል ምርት ላይ ክፍተት መፍጠሩም አይቀሬ ይመስላል። ፋቢያን ሆፍማን የሚሰኙት የሚሳኤል ጉዳዮች ባለሙያ ስለዚህ ጉዳይ ሲናገሩም ኢራን በሚሳኤል በኩል ገደብ ውስጥ ናት። ኢራን ከፍተኛ ጉዳት የምታደርስበት ሁኔታ እጅግ በጣም የጠበበ ነው። ከዛ በተጨማሪ አሜሪካ መሰረተ ልማቶችን መምታት አሜሪካኖቹ ወደ ጥቃቱ እንዲቀላቀሉ የሚያደርግ ከፍተኛ ዋጋ የሚያስከፍል ነገር መሆኑ ነገሩን አክሳሪ ሊያደርገው ይችላል። እናም እንደዚህ አይነቱ ነገር ግዙፍ ነገሮችን የማሰብ ነገር ይጠይቃል ብዬ አስባለሁ ብለዋል። በሌላ በኩል የኢራን ሌላኛው የአጸፋ መሳሪያዎች በእጅ አዙር ስትጠቀምባቸው የነበሩ ኃይሎች ናቸው። እነዚህ የቀጠናው የእጅ አዙር ኃይሎች ለኢራን የመጀመሪያ የመከላከል አጥር ሆነውም ቆይተዋል። ሄዝቦላህና ሐማስ የእስራኤል ጦር በኢራን ላይ ጥቃት ለመሰንዘር እንዳይችል አግደውት መክረማቸው የሚታወቅ ነው። ያም ብቻ ሳይሆን መቀመጫቸውን በየመን ያደረጉት የሁቲ አማጽያን በቀይ ባህር የእስራኤልና አጋሮቿን የንግድ መርከቦች ኢላማ በማድረግ የምዕራቡን ዓለም ትኩረት ሲነጥቁትም ቆይተዋል። በኢራን ድጋፍ እንደሚደረግላቸው የሚታመኑ ሚሊሻዎች በኢራቅ የሚገኙ የአሜሪካ የጦር ሰፈሮችን በሰው አልባ አውሮፕላኖች ሲያጠቁም ሰንብተዋል። በቀጣይ የሁቲ አማጽያን በቀይ ባህር የሚሰነዝሩትን ጥቃት ዳግም ማጠናከራቸውም አይቀር ይመስላል። ትራምፕ በቡድኑ ላይ ተደጋጋሚ ጥቃት ከሰነዘሩና ስምምነት ላይ ከተደረሰ በኋላ ሁቲዎች ለተወሰነ ጊዜ ጥቃታቸውን አቁመው እንደነበር አይዘነጋም። ይሁንና ግን አሁን ላይ ሐማስና ሄዝቦላ መሪዎቻቸው ተገድለው ከፍተኛ መዳከም ውስጥ የገቡ መምሰላቸው
ለእስራኤልና አሜሪካ የተመቸ ሁኔታ መፍጠሩን ተንታኞች ይናገራሉ። አሁን ላይ ወደ እስራኤል የሚሳኤልና ድሮኖች እየተወነጨፉ ያሉት ከኢራን ሲሆን እሱም ጥቃት እየተፈጸመበት ነው። አንድ መቀመጫውን በዋሽንግተን ያደረገ አማካሪ ድርጅት ባልደረባ ለዘ ቴሌግራፍ ተናግረዋል። በቴህራን ላይ ከአሜሪካ ዘንድ ጥቃት ከተፈጸመ ሶስተኛው የኢራን የበቀል መሳሪያ የሆርሙዝ ሰርጥ መሆኑ የሚያጠያይቅ አይደለም። በአረብ ባህረ ሰላጤና በፐርሺያን ገልፍ መካከል የሚገኘው ምዕራባዊ ስፍራ የቴህራን ተጽዕኖ ቁልፍ ስፍራ ነው ማለት ይቻላል። የትኛውም ሀገር ከነዳጅ በላይ ሊጎዳ የሚችል ነገር ማግኘት የሚቸግር ሲሆን ይህ በኦማንና ኢራን መካከል የሚገኘው ጠባብ የውሃ መተላለፊያ የዓለም ሲሶ ነዳጅና ጋዝ የሚተላለፍበት ነው። እስላማዊቷ ሪፐብሊክ ኢራን ይህን በአካባቢ የሚገኝ ብቸኛ የውሃ መተላለፊያ ስፍራ በመዝጋት በቀጠናው ላይ የባህር እንቅስቃሴ እንዳይኖር ማድረግ ትችላለች። የአሜሪካ ግዙፍ የአውሮፕላን ተሸካሚ መርከብ ወደ አካባቢው እንዲንቀሳቀስ የተደረገው ከዚሁ ስጋት ጋር በተያያዘ መሆኑም የሚታወቅ ነው። ኢራን አካባቢውን በፈንጅ በማጠር ተንቀሳቃሽ የባሊስቲክ ሚሳይሎቿን በስፍራው በማሰማራት እና የባህር ኃይል ስምሪት በማድረግ ብቻ መተላለፊያውን በቀላሉ መዝጋት ትችላለች። ቴህራን በ1980 በተደረገውና ታንከርስ ዋርስ በሚሰኘው ጦርነት ተመሳሳይ ስልትን ተግባራዊ አድርጋ እንደነበርም አይዘነጋም። ዘንድሮ ተመሳሳይ ነገር ከፈጸመች ለአሜሪካ የባህር ኃይል መርከቦች ፈንጅ ማጽዳትን ለመከወን በሚል ረጅም ጊዜን በፐርሺያን ገልፍ እንዲቆዩ ያስገድዳቸዋል። ፈንጅ የማጽዳት ተግባር የአሜሪካ ባህር ኃይል ካለበት ድክመት አንደኛው ነው ሲሉም ቶም ሻርፕ የተሰኙት የእንግሊዝ የባህር ኃይል መኮንን በአንድ የሀገራቸው ጋዜጣ ላይ ጽፈዋል። ለቴህራን ስፍራውን የመዝጋት እርምጃ መውሰድ ማለት ግን አሜሪካንን ይበልጥ በፍልሚያው ተሳትፎ እንድታደርግ ምክንያት ሊሆን እንደሚችል የሚናገሩ አሉ። በቀይ ባህር ያለውን የሁቲዎች ጥቃት ተከትሎ ትራምፕ በቢሊዮን ዶላሮች ወጪ የተደረገበት ጥቃት ሲሰነዝሩ መክረማቸውም የሚዘነጋ አይደለም። የአሜሪካው ፕሬዝዳንት አካባቢው የዓለም 20 በመቶ የነዳጅ አቅርቦት የሚተላለፍበት መሆኑንና በነዳጅ ዋጋ ላይ ሊኖረው የሚችለውን ተጽዕኖ በከፍተኛ ደረጃ ከግምት የሚከቱ መሆናቸው ይገለጻል። ከዛ አንጻር መተላለፊያውን ለመዝጋት የሚደረግን ማንኛውም ሙከራ ለማስቆምና አካባቢውን ለመርከብ እንቅስቃሴ ክፍት ለማድረግ የትኛውንም እርምጃ ሊወስዱ የሚችሉበት እድል አለ። ቴህራን የነዳጅ ምርቷ ገዢ የሆነችው ቻይና የገዛችውን ነዳጅ ለማጓጓዝ የሆርሙዝ ሰርጥን የምትጠቀም መሆኑ ሌላው ስፍራው ላይ እገዳ ከመጣል የሚያግዳት አስገዳጅ ምክንያት መሆኑን የሚናገሩ አሉ። ሆኖም በአቅጣጫ መጠቆሚያ ጂፒኤስ አማካይነት የመርከብ እንቅስቃሴን የማፋለስ ተግባር በኢራን በኩል ሊኖር እንደሚችል ተገማች ነው። ከዚህ ቀደም በዚሁ ነገሮችን የማመስ ሂደት ዕቃ ጫኝ መርከቦች በአካባቢው ላይ የተጋጩባቸው አጋጣሚዎች አሉ። የአሜሪካ ባለስልጣናት ጉዞን የማፋለሱ ሂደት ከመተላለፊያው በስተሰሜን በሚገኘውና ባንደር አባስ በሚሰኘው የኢራን ወደብ ላይ እንደሚፈጸም ይናገራሉ። አንዳንድ ተንታኞች ግን ይህ አይነቱ ተግባር በአካባቢው ላይ የሚንቀሳቀሱ የአረብ ሀገራት መርከቦችን ጭምር ሊጎዳ መቻሉ ቴህራን ከአካባቢው ሀገራት ጭምር እንድትገለል የሚያደርጋት ጉዳት ያለውና ደፍራ የማታደርገው ነው ይላሉ። ይህ በእንዲህ እንዳለ አራተኛው የኢራን ከባዱ የአጸፋ መሳሪያ ተደርጎ የሚገለጸው ከነዳጅ ማውጫዎች ጋር የሚገናኝ ነው። ኢራን በኒውክሌር መርሃ ግብሯ ላይ አደገኛ ነገር ከተፈጠረ በገልፍ ባህረ ሰላጤ የሚገኙ የኃይል መሰረተ ልማቶችን ኢላማ ልታደርግ እንደምትችል የሚናገሩ አሉ። በ2019 ኢራን በምስራቅ ሳውዲ አረቢያ ያሉ የነዳጅ ማውጫዎችን በሚሳኤል ለማረስ ያልተመለሰች መሆኗን መመልከቱ እንደዚህ አይነት ነገር ዘንድሮም ሊደገም እንደሚችል ያመላክታል። ወቅቱ ለጥቃቱ የየመኑ ሁቲ ኃላፊነቱን እንደሚወስድ ቢያስታውቅም ከተግባሩ ጀርባ ዋነኛው እጅ ኢራን መሆኗን በመግለጽ አሜሪካና ሳውዲ አረቢያ በቴህራን ላይ እርግማን ሲያወርዱ እንደነበር የሚዘነጋ አይደለም። በወቅቱ የተወሰደ የማጥቃት እርምጃ የሳውዲን ግማሽ የነዳጅ ምርት ከጥቅም ውጭ በማድረግ በዓለም አቀፍ የኃይል ዋጋ ላይ ከፍተኛ ጭማሪ ያስከተለም ነበር። በሰዓቱ ኢላማ ከሆኑ የሳውዲ የነዳጅ ማውጫዎች መካከል አንደኛው ብቻውን በየዕለቱ ከ7 ሚሊዮን በርሜል በላይ ነዳጅ ለዓለም ገበያ የሚቀርብበት ነው። እናም ኢራን የዛን አይነቱን ነገር የምትከተል ከሆነ የሳውዲ የነዳጅ ማውጫዎች ሳይቀሩ ኢላማ የሚሆኑበት እድል ሰፊ ነው። ከዛ በተጓዳኝ የሳውዲ አረቢያና የተባበሩት አረብ ኤምሬትስ የተፈጥሮ ጋዝ ተርሚናሎች ብሎም በቀጠናው የሚተላለፉ ነዳጅ ጫኝ መርከቦች የኢራን የጥቃት ኢላማ የሚሆኑበት እድል አለ። በ2019 በአካባቢው ላይ የተቀበረ ፈንጅ ነዳጅ ጫኝ መርከቦች ላይ ጉዳት ማድረሱ መዘገቡ አይዘነጋም። በወቅቱ ለድርጊቱ ኃላፊነት የወሰደ ባይኖርም የምዕራባውያን ባለስልጣናት ጣት የተቀሰረው በኢራን ላይ ነበር። በመጨረሻ ከአሜሪካ ዘንድ በወቅታዊ ግጭት ጣልቃ መግባት ሊያስከትል የሚችለው ነገር ከሳይበር ጥቃት ጋር የተገናኘ አጸፋ ነው። ላለፉት ዓመታት ኢራንና በቀጠናው ያሉ የእጅ አዙር አጋሮቿ በእስራኤል ላይ ማብቂያ የሌላቸው የሳይበር ጥቃቶችን ሲፈጽሙ የቆዩ ናቸው። መረጃዎችን የማጥፋትን ጨምሮ ብዙ አይነት የኮምፒውተር ጥቃት እርምጃዎች መወሰዳቸውንም መረጃዎች ይጠቁማሉ።
የአሜሪካ መንግስት ጭምር ወሳኝ መሰረተ ልማቶችን ኢላማ የሚያደርጉ የኢራን የኮምፒውተር ጥቃት ፈጻሚዎችን ለጠቆመው ወረታ እንደሚከፍል የገለጸባቸው አጋጣሚዎች አሉ። ይህ በእንዲህ እንዳለ የተወሰኑ የዘርፉ ባለሙያዎች ግን በዚህ የጦርነትና የወከባ ሰዓት ኢራን የሳይበር ጥቃት የምትፈጽምበት እድል አነስተኛ እንደሆነ በመናገር ስጋቱን እያቃለሉት ይገኛሉ።